ነው ግን ሀላል ቢሆንም አለው። አየው ቆሻሻ ነው ግን ሀላል ቢሆንም አለው። በጀርባ ቆሻሻ ነው ግን ሀላል ቆሻሻ ነው ግን ሀላል አረበኛ ሆን ይተርጉሙት። አሁን እዚህ ጋር ኢንጀነራል እዚህ ጋር ያሉት ነገር አንዳንድ ነገሮች ሊያመላክት ይችላሉ። ግን ዋናው ሰነዱ ትክክል ነው ወይ አይደለም የሚለው ነው እንጂ እዚህ ጋር እኮ አንዳንድ ነገሮች አሉ እንደሚፈቅድ ያሳዩ ማለት ነው። እሺ ውስጤ እንደሚፈቅድ ያሳያሉ አንዳንዶቹ ምናምን ሳይሆን ቆሻሻ ነው። ቆሻሻ ቢሆንም ሀራም አይደለም ነው አይደለ? አልኩህ እኮ አንዳንድ ነገር የሚያሳዩ ነገር አሉ። ግን እኔ እዚህ ጋር ያልኩት ምንድን ነው ሰነዱ ምንድን ነው ነው። መልካም እሺ፣ ሰነዱን አንብበውና ቼን ኦፍ ናሬሽኑን አንብብና ዳኢፍ የሆነውን ሰውዬ ከዚህ ውስጥ ጥቀስልኝ። እኔማ ሰዩና ዳኢፉ ላይ ይሻላቅማ ትክክለኛውና ትክክል ያልሆነው ላይ ይሻላቅ ነው። ሳይድ ማን በቀላሉ እከሌ የሚባለው ሰውዬ እከሌ የሚባለው ሰውዬ ዳኢፍ ነው በለኝ። በቀላሉ የሚታወቅ ነገር አይደለም። ምንም እኮ አዲስ እኮ ነገር የለውም እኮ ዳኢፍ የሚሆነው እኮ አንደኛው ተራኪው ችግር ሲኖርበት ነው። ስለዚህ ከዚህ ተራኪ ውስጥ ችግሩ ከሌሌ ነው በለኝ። አላቃቸውማ እኔ ያው እዚህ ጋር ያሉ ማናቸው ነው አላቃቸውም። ብቻ ዘጋቢዎችን ብቻ ነው የማውቃቸው። አሁን ስለዚህ ምንድነው እዚህ ጋር እያንዳንዳቸው አዲሶች ሰሂህ ናቸው ማለት ነው። ችግር የለውም። በቃ ግሬዱን እናየዋለን በኋላ። ሰሂህ ነው ደኢፍ ነው የሚለው ያው ሙፈሲሮች ስላስቀመጡት። ነገር ግን አንድ ጥያቄ ልጠይቅ አሱቲ። ስለዚህ እስልምናን ለማቆሸሽ ነው እንደዚህ አይነት ዳኢፍ ቢሆን ለሴ ዳኢፍ ቢሆን ማለት ነው። አሱቲ ክርስቲያን ነው ሙስሊም ነው? ክርስቲያን ነው ሙስሊም ነው? ክርስቲያን ሲጀመር ክርስቲያን አያውቅም። ስለ ክርስትና አያውቅም። አሱቲ ክርስቲያን ነው ሙስሊም ነው? ሙስሊም ነው እያልኩ እኮ ነው። ክርስቲያን አያውቅም አልኩ። የሙስሊም ሊቅ ነው አይደል አሱቲ? ይሄ የሙስሊም ሊቅ ምንድን ነው እያቀረበ ያለው? ሰዎች በሰሃባዎቹ ማለት ነው በመቀመጫ ወይም በቂጧ እንደሚገናኙ አልገባ ካላቸው ደግሞ ዘይት እንደሚጠቀሙ ብልታቸው ላይ እየነገረን ነው አይደለ? ስለዚህ ይሄ የሙስሊሞቹ ሊቅ ይህንን በመጽሐፉ ጽፎ ያስቀመጠልን ምን እንድንማርበት ነው? አሁን ምን መሰለህ የሙስሊም ሊቃውንቶች እንደሚሉት ከሆነ ማለት ነው አብዛኛው በተፍሲር ዙሪያ ምን አለ የእስራኤልያቶች ታሪክ የሚባል ነገር አለ። እስራኤልያት ማለት የበኒ የሁዲያና ነሳራዎች ያመጡት የጀመሩት ውሸት ማለት ነው። ስለዚህ ብዙ ጊዜ ተፍሲሮች ኢብኑ ከሲርም አንዳንድ ኢብኑ ከሲር አለ ኢብኑ ጀሪር አለ አንዳንዶቹ እዛ ከነሱ የሰሙትን ነገር ያመጣሉ። እሺ ውስጤ ሱራ 2:23 እኮ እንደውም ሱራ 2:23 የወረደው እንደውም ከቤኒ እስራኤሎች ተቃራኒ ነው። ከነሱ ተቃራኒ ስለማድረግ ነው የወረደው። እንበልና እንደው ተመሳሳይ ነው ብንልም ሰውየው አመሳሰለ ብንልም ፎር ሴክ ኦፍ አርጉመንት ከአንተ ጋር ልስማማና እንደው ይጨምራሉ የሚለውንም ልስማማና እዚህ ጋር እኮ ሰዎቹ አድራጊዎቹ ራሱን ሲጠየቁ በቂጥ ይቻላል አይቻልም ተብለው ሲጠየቁ ትናንትና ማታን ያርግ ያለው እያሉ እየመጡ እኮ ነው። አልገባ ብሎ ዘይት ተጠቀምኩ መፍትሄ እየተናገሩ እኮ ነው። ይህ ልክ ነው ሰው አይደለም የሚለው ነው። ወደ እነሱ እውነት ነው ሰው ሐሰት ነው የሚለው ነገር እኮ ቀድመን ስለዱን ነው እናጣራው። ወደዚህ ከመድረሳችን በፊት ላንብብልህ አንዴ ፎይ ፍቀድልኝ ላንብብልህ። ውስጤ ያው እዚህ ድረስ መጥቼልህ ፐርሚሰብል ነው የተፈቀደ ነው ካለ በኋላ አስዊት ያበቃም። ሉክ ኢትስ ፐርሚሰብል ካለ በኋላ ይቀጥልና አልታ ዊ ናሬትድ ኦን ዘ አውቶሪቲ በደም ተከተለኝ ኦፍ አስባቅ ኢብን አልፋራጅ ኦን ዘ አውቶሪቲ ኦፍ አብዱል ኢብን አልቃሲም who said I did not find anyone መጀመሪያ ሰነዷችን አስቀመጠ ከማከማ የሚለውን on the authority ካለ በኋላ በደንብ ያዝልኝ I did not find anyone ማንንም አላገኘሁም whom I followed in my religion በሃይማኖቴ የምከተለው እስልምና ነው ከምከተለው ይልና who had any doubt
ዋት ኤኒ ዳውት ዳት ኢት ወዝ ፐርሚሰብል ስለመፈቀዱ ይሄ የአናል ሴክስ ማለት ነው፣ በጀርባ በኩል መገናኘት ጥርጥር እንኳን ያለው ሰው እንኳን የለም። አንድም ሰው አላገኘው ነው። ኤኒዋን ሁም ነው የሚለው አይ ዲድ ኖት ፋይንድ ኤኒዋን። አንድም ሰው እንኳን ጥርጥር የለበትም መጠራጠር ማለት ነው ስለመፈቀዱ። አንቀጹን ያመጣል ማለት ነው። ማንንም ሰው አላገኘውም። እሺ ቆይ አሁኑ ምን አልከው? አረበኛው ላይ አድርግልና ለአንተ በአረበኛው መጨረሻውን አንብበው። የአሁኑን ጊዜ ምንድን ነው ያደረገው? እሺ አረበኛው ላይ ይሁንልህ። እንግሊዝኛ ትችላለህ? ውስጤ ንባብ ይችላለሁ። ኦኬ መተርጎም ላይ ከተቸገርሽ አረበኛው ላይ ይሁንልህና መጨረሻውን ይበቃ ተርጉምልኝ። ክርክር አለን የሚለው ወይስ እንዴት ነው የሚለው? የመጨረሻው ናት። እሺ ወክረጀ ጣሃዊዩ ሚን ጠሪቂ አስባ ኢብን አልፈረጅ ኢብን አብድላህ ኢብን ቃሲም አንቀሳቅሰን እስኪ ቃል ማኩንቱ። እሺ አንቀሳቅሰን እስኪ አብደላህ ኢብን ቃሲም ወደ ቀኝ ነው ወደ ግራ ነው? ቃል ማኩንቱ አድሪ አደን አቅተዲ ቢሂ። እሺ አንቀሳቅሰን እስኪ አቅተዲ ቢሂ። ኦኬ ነው ይሄ አንተ እንዳልከው ነው የምለው። አሁን ማንም ሙስሊም አግኝቼ አላውቅም። ማንም ጥርጥር ያለው በዚህ አንቀጽ ላይ በሴት ልጅ በጀርባ በኩል ስለመገናኘት ስለመሆኑ ማንኛው አንድ ሙስሊም አላገኘውም ነው የሚለው ሰውዬ። አስዩቲ ነው የሚያስቀምጠው። አንድ ሰው ጥርጥር የለውም ብሎ ጭራሽ አንቀጹን ያመጣል። ሚኒንግ ያስቀምጣል። እዚህ ጋር ያለው ጣሃዊ ጣሃዊ ካነሳው ሰው ማለት ነው። እኔ በሚያውቀው ሰው እኔ በሚከተለው ሰው ማንንም ሰው የሚከለክል ሰው አላየሁም እያለ ብያለሁ እኮ። ይሄ እኮ እዚህ ጋር እኔ የሚያውቃቸው ካስተማሪዎች በእኔ እምነት ውስጥ የሚያስቀምጡ አይደል? በሱ በስልምና ነው ተማይስ እኔ ከሚያውቃቸው ሰዎች የሚከተላቸው ሰዎች ማንም ሰው የማይፈቅድ ሰው አላገኘሁም እያለ ነው አይደለ? እኔ እኮ ብያለሁ እዚህ ጋር የሚፈቅዱ ሰዎች ሊኖሩ ይችላሉ፣ ግን ዋናው አፈቃቀዱ ይህ ልክ ነው ወይ ልክ አይደለም የሚለው ነገር ነው። ጥናቱ ዋናው ነው። አሁን እስልምና ብዙ ጊዜ በኢንተርኔት የተመሰረተ ነው። እሺ ቀጥል። አርጊመንቱ ሜቢ ኦኬ እዚህ ጋር አሱቲ ሜቢ የራሱን እይታ ነው ያስቀመጠው ሊሉ ይችላሉ። ጥያቄዎች ስለተጠየቁ ጥያቄው ምንድን ነው ይቻላል አይቻልም በሚለው እኔ በማውቀው እኔ ባየሁት በእንደዚህ ላይ ጥያቄ ራሱ አይፈጠርበትም። ውጪስ ሴቶቻችሁ ለእናንተ እርሻ ናችሁ ተብለን የለ ወይ ነው እንትኑን ያመጣል። ከዛ ቁርአኑን ክፍል ይጠቅሳል። ጥያቄ ራሱ ይፈጠርበት የለም አለ። ምዕራፍ 9 ፔጅ 9ን ክፈትልኝ። ያው እዚህ ጋር ምን አላችሁ? የአሁኑ ቦታ አስረዳችሁ ስላስረዳችሁ ተግባባን እኮ በቃ ተግባባን። እንደሚፈቀድ ያሳያል አይደል? ነገር ግን ቼን ኦፍ ናሬሽኑ ምንድን ነው የሚለውን ደግሞ እንመልከት። አንተ ያንኛው የአንዳንድ ሰዎች እይታ ሊሆን ይችላል ብለህ ስላልክ ማለት ሰዎቹ እንደማይከለከል እንደተፈቀደ ካልተናገሩ አይ መፍታቸው ነው ካልከኝ እንስማማለን። ቅድም ስነሳ ምን ብያለሁ? አይፈቀድም የሚሉ አሉ፣ ይፈቀዳል እናደርገውም ነበር ይኸው እኔ ትናንት ማታ አድርጌያለሁ እያሉ ምስክርነት የሰጡትም አለ። ለምንድነው በአንድ ነገር ማነሳው? ሰነዶች አሉ። የሰነዱን ጥራቱና ድካም አለመሆኑ አረጋገጠና ከዛ በኋላ ነው ሰው አይደለም የሚለው እንሄዳለን ብዬ ነበሩ ቅድም። እዚህ ጋር አንተ በተሰሮች ያገኛቸው ነገር ሁሉ እኮ ለእስልምና መሰረት አይሆኑም። ባድራ መግባባት አለብን። ተፍሲሮች የሚገኘው አዳም ላይ ሲያንዴ በተፍሲሮች ሁሉ የሚገኘው ነገር መሰረት አይደለም ብያለሁ ቅድም ራሱ ማለት ነው። ምክንያቱም አብዛኛው በተፍሲሮች አንዳንድ ሙፈሲሮች እንደሚያነሱት ከእስራኤልያት የሚያመጡት ቂሰስ አለ ታሪክ ማለት ነው። ስለዚህ እኛን የእስራኤልያት የይሁዳና የነሳራ እንትን እኛን እንደማይመራን ታውቃላችሁ እናንተ ማለት ነው። ስለዚህ ሙፈሲሮች ሄደው አንዳንዴ ከነሱ ያወጣሉ። ያንብብልኝ ይችላል። አንዴ ፒላዶስ አንዴ ቼን ኦፍ ናሬሽኑን ብቻ ከላይ ያለውን አውጣልኛል። ቼን ኦፍ ናሬሽኑን ስለሚያስቀምጠው ማለት ነው። ምዕራፍ 9 ኤሪዌስ እስራኤላውያን ስለ እስራኤላዊት እንዳልሆነ ደጋግሜ ነግሬያለሁ። አስፈላጊ ከሆነ እያንዳንዱን በትነው ነው እናየውና ከቼን ኦፍ ናሬሽኑ ተነስተን ከዚህ ውስጥ እስራኤላዊት ነው ያልከው የትኛው ነው ብዬ ጠይቃለሁ። ምክንያቱም እንዳለ ዘሆል ቼን ኦፍ ናሬሽን ውስጥ ያሉት ሙስሊሞች ናቸው።
አንድ እስራኤላዊት መጀመሪያም እኮ ክርስቲያን የለም። ሙሉ ሙስሊም በእንትኖቹማ ክርስቲያን መጀመሪያም የሌለበትም እኮ እዚህ ጋር በተፍሲሮቹ ማለት ነው። ዋናው ከእስራኤልያት የሰለሙ ሰዎች እስራኤልያት ያገኙትን ነገር አምጥተው ሲሰጧቸው ምናምን ነው እንጂ ማንም እኮ ክርስቲያን ወይም ከሀዲስ ውስጥ በተፍሲሩ ማንም የለበትም። በዚህ ነገር እንስማማ። ቆይ አሁን ቼን ኦፍ ናሬሽኑን አንብበው። እሺ ከላይ ስናዱ ምን ይላል? ምን አለ? ከላይ ተመልከተም ውስጥ ከዚህ ጀምሮ ይኸውና ልክ ሐዲሳት ላይ ልክ ሐደሰነ ብሎ እንደሚያስቀምጥ ሲያስቀምጥ አንዳንድ ሰው አይደለም የሚያስቀምጠው ሁሉ ሙሉ በሙሉ ሙስሊሞች ናቸው። ከዛ ደግሞ ግለሰቦቹን ሳይሆን የሚጠቅሰው መጽሐፎቻቸውን ሁሉ ይጠቅሳል። ያው ሲጠቅስ መጽሐፍ ነው የሚጠቅሰው፣ የሙስሊም መጽሐፍ ነው። ይሄ የአይሁድ መጽሐፍ አይደለም፣ ቀድሞ የተጻፈ መጽሐፍን ነው እየጠቀሰው ሁሉ የሚሰጠው። እስኪ አንብበው። ምን አለ መሰለህ? አክረጃ ኢብኑ ጀሪር የሚባለው ሰው ዘግበዋል አለ። ወጠባራኒ የሚባለው ሰው ፊል አውሰጥ የሚባለው ኪታቡ ላይ ወብኑ መርደወይ ወብኑ ነጃር ቢሰነዲን ሐሰንን ይላል እዚህ ጋር ማለት ነው። ቢሰነዲን መልካም አውሰጥ የሚባለው ጥሩ የሆነ የአይሁዶች መጽሐፍ ነው። ሙስጤ የአይሁዶች ነው። ይሄ መጀመሪያ ተናገርኩ እኮ እንትን እዚህ ጋር በእንትኖቹ በተፍሲሮች ውስጥ ያለው የማንም የክርስቲያን መጽሐፍ የለም፣ የካዲ መጽሐፍ የለም። ዋና ሙስሊም እዛ በኒ እስራኤሎች ከሰለሙ በኋላ ያመጡትን ነው ብያለሁ እንጂ ማንም ሰው እዚህ እኮ በክርስትናው ኖርማል አሉባልታዎቹን ብቻ ሳይሆን ግለሰቦቹን ብቻ አንዳንድ ጊዜ እንደሚደረው ግለሰቦቹን ብቻ ሳይሆን የተጻፈውን መጽሐፍ አውጥቶ እከሌ በዚህ መጽሐፉ ላይ እንደጻፈው እያለ እዛም መጽሐፍ ላይ ሲገባ ሲጀመር ተጣርቶም ስለሆነ የሚገባው ማለት ነው። ከዛ ያንን መጽሐፍ አምኖ ድጋሜ ማለት ነው እየጠቀሰ ያለው ልክ እንደ ሁለተኛ ድጋሜ ማለት ነው። ከሌላ መጽሐፍ ላይ የተቀመጠውን ድጋሜ ወስዶ ይሄን እንደማስረጃ አድርጎ አስዩት እያስቀመጠ ነው። ምናልባት ሁለተኛ ደረጃ በደንብ ያጠነክረዋል ማለት ነው። ዝም ብሎ የተገኘ ብቻ ሳይሆን ቀድሞም በመጽሐፍ ተጽፎ የተቀመጠ ነው። እቺ እስላማዊ ማለት ነው። አንተ ለማለት የፈለከው ምንድን ነው እዚህ ጋር? ኦኬ አንብበውና የአይሁድ ምናምን ታሪክ ካገኘ ችግር የለውም እኮ ነው የመጣ የተጠቀሰው በራሱ ሙስሊሞች ብቻ መሆናቸው ብቻ ሳይሆን የቀደመ የተጻፈ አስዋት የሚባለው መጽሐፍ ነው እያለ ነው። ያጠባሪ ደግሞ ክርስቲያን ይላል። ስናድሁ ምንድን ነው የሚለው ወንድማችን ውስጤ ቢሰነድ ሰነማት በጥሩ ሰንሰለት ማለት ነው። ምንድን ነው የሚለው ግሬዱን እውነት ምንም አጠብቅ ታውቃላችሁ። ደረጃው ምንድን ነው ያለው? ይሄ ስናድ ዳኢፍ ነው ያለው ወይንስ ጥሩ ነው ተቀባይ ነው ያለው? እሱማ መጀመሪያ በራሱማ እኮ ሰነድን ሀሰንን ነው ያለው እዚህ ጋር ማለት በጥሩ ሰንሰለት ማለት ነው። ቆይ ከዛ በኋላ ቢሰነድን ሀሰኔ እኔ ቢኒ አንተ አግኝቻለሁ እኮ ቢሰነድን ሀሰኔ የሚለው በትክክለኛ ሰንሰለት አልኩት። ቆይ እስራኤላዊት የሚባሉት እስናዳቸው ዳኢፍ የሚሆን ማለት ነው። ይሄንኛው ደግሞ ሲያስቀምጠው ምን ብሏል? ይህ መረጃ ተአማኝ ነው ብሎ ነው ያስቀመጠው። ሀሰን ነው ግሬዱ which is ጥሩ መረጃ ነው። እንደዛ ተብለው እስራኤላዊት የተባሉ ውስጥ አንድ አዲስ ስጠኝ። ቀይረው እስኪ ኖት ጥሩ ሀሰን ማለት ነው ማለት ነው። ጥሩ አይደል? ይኸውልህ አሁን እዚህ ጋር ሰንሰለቶች ምንም አይነት ሰንሰለት የለበት። እዚህ ጋር ቆርጦ ነው የመጣው። ሲጀመር በቅርጡ እዚህ ጋር ሰንሰለት የለም ምንም። ምክንያቱም ሰንሰለት ያለው እዛ ቦታው ላይ ነው በመጣበት መጣ። አሁን የኪታቦቹ ባለቤቶች ቀጥታ ምንድን ነው ያደረጉት? ወደ ሰሃቦቹ ናቸው የደረሱት እንጂ ማን ላይ ያለው ሰዎችን ነው ጥለው ያመጡት። ይህ ነገር ያው እነሱ የሚወቀሱበት ነገር አይደለም። ግን እዚህ ጋር የተኛው ነው እስራኤል የሆነው ያልሆነ የሚለው ነገር እዚህ ጋር የለማ ሰንሰለቱ። ግን እሱ ጋር እንደ በግልጽ ምንድን ነው ያለው? ቢሰነድን ሀሰን ነው ያለው በጥሩ ሰንሰለት ማለት ነው። ግን ጥሩ ሰንሰለት የት ነው ያለው የሚለው ነገር እዚህ ጋር የለም። ቀደም ነገር ያለኝ ካስተላለፉትን ከላይ አሳይቻለሁ እነማን እንደሆኑ። ከዚህ ውስጥ እስራኤላዊት ነው የምትለው ማን ነው ብዬ ማምጣት አልቻልክም እኮ። ስለዚህ ምንድን ነው የምናደርገው? ሱቲ ከላይ ጀምረህ ማየት ትችላለህ። ውስጥ መሀልም ገብተህ ማንበብ ትችላለህ። ችግር የለውም። ከኋላ እንመለሳለን። እነማን ናቸው ያስተላለፉት የሚለውን ደግሞ ወደኋላ ልመልስ። አሁንም ከአሁኑ ከየት ነው ጀምራል? ከየት ነው የጀመርኩት? ፔጁ ዘጠኝ ነው ቦታ ራሱ ጀመርኩ እኮ እኔ። ስለዚህ አንተ ጀምር ያልከኝ ከየት ነበር? ከየት ነው የጀመርኩት እኮ? ፔጁ እኮ ዘጠኝ ነው። ፔጅ 9 ነው። ፔጅ 8 አለ፣ ፔጅ 3 አለ፣ ፔጅ 2 አለ፣ ፔጅ 1 አለ። ፔጅ 9 ላይ
ይህንኑ ታሪክ እና ቆይ ስናዱን አሳይቻለሁ። በአሁኑ ቦታ ምን አልከኝ? የአሁኑ ቦታ ምን አልከኝ? እና ወደ ይህንን ታሪክ እየዘገቡት የነበር ቆይ አሱቲ ከማን ነው ኮት ያደረገው ይህንን ታሪክ? እዚህ ጋር ከማን እንዳነሳው አይታወቅም። እዚህ ጋር ልጠቀሰው አንብበው የለም አነበብኩት ከመጀመሪያው አንብበው ከፈለጋችሁ እኛ ጋር ተማሩ እንጂ ሳዲስ እኮ እኛ በእናንተ የምንማሳወር አለንም። እዚህ ጋር ኢብኑ ጀሪርም ይሆን ያነበብኩት ነው። ኢብኑ ጀሪርም አበርዬ እስኪ ያሳይኝ ቦታው ምልክት አድርግልኝ ምልክት አድርግልኝ። ከዚህ ጀምር በላ ምልክት አድርግልኝ። ኬት መጽሐፍ ነው ከራሱ የዘገበው ወይንስ ከመጽሐፍ ነው ኮት ያደረገው? ከሙስሊሞች ነው የወሰደው ወይንስ ከራሱ ዝም ብሎ ተረተረ? አሁን አሚ ቢላኛ ያላ ከየት ጀምር ይላመው እስኪ። አዎ ከሱ ያው ምልክት እየሰጠ ነው። ያው እስኪ በእጅ አይደለም በእንቶ ሳይኝ እስኪ ጥሩ በጣም። ስለዚህ እዚህ ጋር ኢብኑ ጀሪር ብቻ ምንድነው ያለው? አውሰጥ የሚባለው ኪታቡ ላይ ነው። ወአኽረጀ ኢብኑ ጀሪር ወጠበሪ ፊል አውሰጥ አውሰጥ የሚባለው ኪታቡ ላይ። ስለዚህ እዛ አውሰጥ ላይ አይደለም ከአውሰጥ በፊት ሌላ ጠባሪኒ ስሙ እንዳይጠራ ከነሱ ወአኽረጀ ኢብኑ ጀሪር ነው ምንቁት እኮ ወአኽረጀ ኢብኑ ጀሪር ዘግበዋል ማለት ወጠበራኒ ጠበራኒ ዘግበዋል አውሰጥ የሚባለው ኪታቡ ላይ ማለት። አሁን እዚህ ጋር ወብኑ መርዳዊ የሚባል ሰው አለ። ጀሪሪን ተካሳ ከዛ ጠባሪኒን ተካስ ሁለት እሱን ዘግበዋል ነው ያመጣው አይደለም። ሰውየው ራሱ ነው እንደዘገበ ብቻ ነው። ግን የት እንደዘገበው ራሱ ኢብኑ ጀሪር የት እንደዘገበው ራሱ ይላል አይታወቅም። እዚህ ጋር ግን ጠበራኒ አውሰጥ የሚባለው ኪታቡ ላይ ዘግበዋል። ኢብኑ ጀሪር የሚባለው መጽሐፉ እያለ አይደል? ምን ላይ አውሰጥማ የማን ኪታብ ነው? ይሄ እኮ አውሰጥ የሚባለው የጠበራኒ ኪታብ ነው። ኢብኑ ጀሪር ግን የራሱ ኢብኑ ጀሪር የሚባል ተፍሲር አለው። ሰምተኛል? ኢብኑ ጀሪር የሚባል ተፍሲር አለው። እየጠቀሰ ያለው ማንን ነው ጥያቄው? ጠቃሱ እኮ የአስዋጥ የሚባለው መጽሐፍ የጠባሪኒን ነው እየጠቀሰ ያለው አይደለ? ሰውየው ሳያነብ አይደለም የሚጠቅሰው። አንድ ሁለተኛ ይህን ሰውዬ ይህን መጽሐፍ እዚህ ላይ ጠቅሷል ብሎ ሲያስቀምጥ አስዊቲ መቼም ያሟል አትለኝም። የተጻፈውን ስለሆነ የሚጽፈው አይዋሽም። አይወልህ አንተ ማን ነበር እዚህ ጋር ኢብኑ ጀሪር ዘግበዋል እያለ ነው። የት እንደዘገበው የነገርኩህ ተፍሲሩ ላይ ነው የዘገበው እኮ ያው ኢብኑ ጀሪር የዘገበውን አምኖበት አስዩቲ ከተተው ተፍሲሩ ላይ አይደለም። ቆይ እናንተ ስለዚህ እኮ እናንተ የምታውቁት ነገር የለም እኮ ከእኛ መመር የለባችሁ እኮ እናንተ እኛ ከእናንተ ምን ይማር? አይ የእኛንማ እውቀት ሙስጤ የእኛን እውቀት እኛ አንወቅ ችግር የለም። አስዩቲ ማለት ነው አምኖበት ኢብኑ ጀሪርን ጠቀሰ። ኢብኑ ጀሪር ደግሞ ማን ነው ጠባሪኒን ብሎ አስዋጥ የሚባለው መጽሐፉን ብሎ ጠቀሰ። ይሄ በደንብ የተደራጀ ቼን ነው በደንብ እያስቀመጠ ያለው ዝም ብሎ የተጠቀሰ ሳይሆን ጠቃሹን አምኖበት ይሄ ሰው እናንተ በማታውቁት ነገር ገብሳችሁ እንደምትወኙ ማወቅ አለባችሁ። ኢብኑ ጀሪር እዚህ ጋር የለም። ኢብኑ ጀሪር ሲሙን የለም እንጂ ተፍሲሩ ላይ ነው ያለው። ነገርኩህ እኮ ኢብኑ ጀሪር የዘገበው እዛ ተፍሲሩ ላይ ኢብኑ ጀሪር ምንም ያለ ጥቅም መፋለጥ ነው። ኢብኑ ጀሪር ማንን ጠቆመ? ማንን ጠቆመ? እዚህ ጋር ኢብኑ ጀሪር ማንንም አልጠቀም። እዛ ተፍሲሩ ላይ ነው ማለትም ስለ ኢብኑ ጀሪር የዘገበው እዛ ተፍሲሩ ላይ ነው። ግን እዚህ ጋር ቆንጆ ነው ትንሽ ነው ያመጣው መጨረሻ አካባቢ ማለት ነው። እንደምራራችሁ ከተላሽ ያንደኛው ሰው ያመጣው ለምሳሌ ይሄን ክፍል ከላይ ተራኪው ኢብኑ ጀሪር ነው አይደለ? ኢብኑ ጀሪር አይደለም። እና ማን ነው? እኔ ጠይቀኝ ነው እኮ ከላይ ደብረ ይችላል ምን የተከሰታል? ምን ብሎ ሶስት ሰዎች አሉ። ስማኝ በቃ ሶስት ሰዎች አሉ። ተርጉም አድርገው በቃ ይሄን አንብበውና ተርጉምልን። ከዛ እኛ ወደዚህ እንቀጥላለን። እሺ አንብበው ምን ይላል? አልአያቱ ሩክሰቱን ፊ ኢትያን ድብር። እሺ ምን ማለት ነው አልአያቱ? ሰላም አለይኩም አራሽ ገባላል። እሺ ይቅርታ የሆነ ሰው መጥቶ ነበር። ትርጉሙን ንገረኝ። አልአያቱ ሩክሰቱን ከታች እያለ አልአያቱ ሩክሰቱን ፊ ኢትያን ድብር ነው። አሁን እዚህ ጋር ይዞ ምን እንደሚል ታውቃለህ? እናንተ ያላችሁት እያለ ነው አያው ስለ ከኋላ መምጣት እንደሚቻል። እሺ ቀጥልና በው ደግሞ
ሲቀጣን አንብባት እጅ አሁን እንደሚፈቀድ ተናገረ። አሁን እንደሚፈቀድ የተናገረው ማን ነው የሚለውን ከዚች ጋር ጀምርና ቀጥላት። ወደዚህ እንዝለቀው። ውስጤ ደወሉብህ እኔን ምንድን ነው የሃይ ስኩል ኮርሶች ነበሩ እንደዚህ ኢንትሮዳክሽን ቱ ሴክሹዋል ምናምን አይመድሃን ያለ ወጣ እኔ እኮ እንትኑን ማምለጫ አትዝጋው ቆይ ቁጥሩ ተፍሲሩ በጣም ብዙ በልኪ ነው ታውቃለህ። እንትን ቁጥር 3 ላይ አድርግልኝ 3 ላይ አድርግልኝ። በነገራችን ላይ ከአንድም 2 3 4 ጊዜ ቼኑን እያስቀመጠ ነው ማለት ነው የሚያልፈው እና ሁሉ ጋም ቼኑን አስቀምጦታ ነው ኢብን አባስ እንዳስተላለፈው ነው የሚያስቀምጥልህ። እንደው 3ን ቼክ አድርግልኝ ወደ መጨረሻ አካባቢ ቼክ አድርግልኝ። አግኝቼዋለሁ። እንደ የፈለግከው እዚህኛው ጋር ነው ታይጀሮ ላስምርልህ። እሺ ከእንደዚህ ጀምሮ አይቲክ ኢብን አባስን ነው አይደለ? አንድ ነው ያለው። ይሄን ለሰላዳውን ልሟል በጣም ኢብን አባስ ማለት ይሄ ግለሰብ ነው ጋይስ። እሺ ላምብልህ ቀጥላው። ስልኬም ቻርጅ ጨርሶ መረጃ ማውጣት ስለማልችል ወይስ ተክቼ ነው ያለሁት። ቀጥል። እሺ ከላይ ጀምሮ ታሪኩን የቀደመው አይነት ታሪክ ያመጣና ምን ይላል? ዴር አፌር ስፕሪድ ኢን ሪችድ ዘ ሜሴንጀር ኦፍ አላህ ምናምን ይልና ከላይ ሰውዬ የቀደመውን አይነት ታሪክ ማለት ነው። ሚስት ነበረችው። ሚስቱን ከጀርባ እንትን ለማገናኘት ሞከረ። ከዛ ተጠየቀ። ማሜ አንቀጽ ወረደ ማለት ነው። እሱን ያመጣና ምን ይላል? ሉክ አንቀጹን አመጣ። ዩር ውመን አር ኤ ፕሌስ ኦፍ ሶዊንግ ፎር ዩ ይልና ሚስቶቻችሁ እንደፈለጋችሁ የምታርሷቸው አይነት ነገር እርሻዎቻችሁ ናቸው የሚለውን ካስቀመጠ በኋላ እንዲህ ብሎ ያመጣል። ኤንድ ደ አነስ ወዝ በደንብ ያዙልኝ። ደ አነስ ወዝ አነስ የጀርባ በኩል መጸዳጃ ነው። አነስ በደንብ ያዙልኝ። አነስ ወዝ ሪሙቭድ አፍተር ኢት ወዝ ኢን ደ ቫጂና ብሎ ያስቀምጣል። በመጀመሪያው በመሽኛዋ በኩል ነበር። ከዛ ደግሞ አይጌታዩ እሺ በት ኢት ወዝ ፍሮም ደ ፍሮንት ኦፍ ሄር አነስ ወይ ጌታ አልተረጎመም። ኢን ሄር ቫጂና ብሎ ያስቀምጣልና አጠበረኒ አድድ ዳት ኢብን አባስ ሰይድ ኢብን አምር ሰይድ ኢን ሄር አነስ ታያችኋል ብዬ አስባለሁ። ሶ ኢብን ኦማር ወዝ ሚስቴክን ኤንድ ወዝ ጋድ ፎርጊቪንግ ሂም ኤንድ ዘ ሀዲስ ወዝ ኦንሊ ላይክ ዲስ ብሎ ያስቀመጠ ማለት ነው። በነገራችን ላይ ከላይ ጀምሮ ሀዲሱን አውቶንቲኬት ያደረጉት እነ ክሪ ናቸው ብሎ ታያችሁ ከሆነ አንዴ ልጨርስ አባዬ። የቁርአኑ አንቀጽ ከላይ ካስቀምጠው ይታያችኋል። ኦኬ የቁርአኑ አንቀጽ የሚታያችሁ ከሆነ እዚህ ድረስ ያመጣና ያው ኢብን ራዋህ አልዳርሚ፣ አቡ ዳውድ፣ ኢብን ጀሪር፣ ኢብን ሙንዲር፣ አጠበረኒ፣ አልሐኪም ሁ አውቶንቲኬትድ ኢት ብሎ ነው የሚያስቀምጠው። ኤንድ አልባህቂ ኢን ሂስ ሱና ኔሬትድ ኦን ደ አውቶሪቲ ኦፍ ሙጃሂድ ኦን ደ አውቶሪቲ ኦፍ ኢብን አባስ ሁ ሴድ ኢብን አመር ሜ ጋድ ፎርጊቭ ሂም ወዝ ሚስቴክን ዲስ ግሩፕ ኦፍ አንሳር ዌር አይዶላተር ዌር ኢን ደ ግሩፕ ኦፍ ዘ ጁፍ ዌር ምናምን ያመጣና ቲንክ ከታች ያለውን ታሪክ ያመጣል ማለት ነው። ከዛ ይሄ የተተረከለት ታሪክ ሚስትየውን ሲገናኝ የነበረ ግለሰብ ታሪኩ አለ። ከዛ አንቀጽ ወረደ ብሎ ያመጣል ማለት ነው። ችትና ኢብን ዑመር ይመቻቸው። ቁጥር 9 ላይ ገባና አጠበረኒንም ማየት እንችላለን። አክቹዋሊ ከሱ ስለተወሰደ ኦሪጂናሉ ቦኩ እዚህ ጋር ያለኝ ኖ አትሂድ፣ እዛ አትሂድ፣ አቀይር 9 ብቻ ፔጅ 9 ማለት ነው። ያ
ኦኬ ቀጥል ዊድ አህመድ። አይሰማም? ያ ሀዲሱን እንዴት ታየው? ሜቢ አንብበው ትቀጥላለህ። ከቁርአን ነበር ቅድም ስጠቅስ የነበረውና እስቲ እርሶቻችሁ ነው ያልኩ ከምዕራፍ 2 ቁጥር 223 ያለውን በትክክል አንብብ እስቲ። ኦኬ ክፈትለት። አንተ እንዳልከው ስለ ቂጥ ምናምን እዛ አካባቢ አልተጠቀሰም ብዬ እኔ ሰው ያልኩ ዊድ አህመድ እኔ ነኝ ያልኩት በሲሩ ሀዲስ ያለው ይህን ያህል ምእመን ይዘህ መዋሸት ከባድ ነው እና ቆይ ና እንደው መልሰው ወደ ሀዲሱ መልሰው። ኢብን አባስ እኔ ነኝ እንዴ? ኢብን ጀርር ተባላኒ እኔ ነኝ እንዴ? አሱቲ እኔ ነኝ እንዴ? ቆይ ይሄ አሱቲ ማን ነው ንገረኝ። ይሄንን አሱቲ ማን ነው? ኢብን ጀርር አጠባባሪ ማን ነው እሱ? ናን ተመለስ ዊድ አህመድ። አሱቲ ማን ነው? አሱቲ ማን ነው? ስለ ቁርአን አሱቲ ማን ነው? አሁን ግባና ቁርአኑን ግባና አንብብልኝ ነው ያልኩህ እኮ። ዋሽተሃል ብለኸኛል። 223 ላይ ግባ። 223 ላይ ዋሽተሃል ብለኸኝ አንተ ሀዲስን ቁርአኑን ዳይሬክት አንብብ ነው። አሱቲ ማን ነው? ዳይሬክት ቁርአኑን አንብብ እስቲ። ይሄንን አንብብ ቅድሚያ። ዋሽተሃል ያልከው ይሄንን ከፍተን ነው። ዋሽተሃል ያልከኝ ይሄን ከፍተን ነው። የአንተ ታላቁ ሙፈሲር ምን ብሎ ነው ያብራራው? አንብበው። ሀዲስህን እንዴት ብሎ ኮት እንዳደረገ አንብብ። ስለ ሙሳፊር አይደለም ስለ ቁርአን ነው እየጠየኩ ያለሁት። 223 ሱራ ምን ይላል ናልኩ? በሀዲሳቶች ታፍራለህ? ለምን ቁርአኑን እኮ ነው ከቁርአኑ እኮ ነው እየጠየኩ ያለሁት። ለምን ቁርአኑን አታነበውም? ሀዲሱን ታፍርበታለህ? አላፍርበትም። አላፍርበታለህ? አንብበው። ቁርአኑን ከፍተህ አሳይኝ ስለ ለምን ታፍርበታለህ አንተ? ካላፈርክበት አንብብ። እኔ ላንብብልህ። ቀጥል። ያው አይነ ቁርአኑን ከፍቼ ላንብብልህ። ሀዲሱን አንብብ ቅድሚያ። የተከፈተውን አንብብ። ዋሽተሃል ያልክበትን ውሸቴን አሳየኝ እዚህ ላይ። አይሰማም ሌ እውነተኛ ላንብብልህ ያልከው ስለ ቂጥ ምናምን ያወራከው ላረጋግጥልህ። ዊድ አህመድ ይታያል እኮ ቁርአኑ እኮ ይኸውና እኮ ኦልሬዲ ከላይ ዝም ብለህ ግለሰብ የጻፈው መጽሐፍ እያመጣ እዚህ ምን አለ ታነባ። ዊድ አህመድ ይሰማል? አንብብ። ፊት ለፊትህ ተከፍቷል። ከላይ እኮ ቁርአኑ ነው። ላንብብልህ። ቀጥል። ያው አንብብ። እያነበብክ ተርጉምላቸው። እያነበብክ ቁርአኑ ነው። ዊድ አህመድ አንብብ። ላንብብልህ። እሺ አንተ እያነበቡልህ ነው መሰለኝ። ላንብብልህ። አትታየው ተከፍቶላል ወንድማችን ዊድ አህመድ። አትውጣና ተመለስ። ይኸው ፊት ለፊት ቁርአኑ ተከፍቶ እኮ ቁርአኑን ነው እያብራራልህ ያለው፣ በሀዲስ እየፈሰረልህ ያለው። ስለ ቂጥ አያወራም አንተ ስለ ቂጥ አያወራም። ስለ ጆሮ ያወራል ብዬ አላልኩም እኔ። ስለ ቂጥ፣ ስለ አፍ፣ ስለ አይን፣ ስለ እግር፣ ስለ ጆሮ፣ ስለ ጭንቅላት፣ ስለ አንገት፣ ስለ ደረት አልጠየቅኩም። አንብብ ነው ያልኩህ። ሄሎ ሄሎ ቀጥሎ በቃ አይሰማም? ይሰማል። ዊድ አህመድ እንደምን አለ? አዎ እዚህ ጋር ስለ እፎይ የሚያወራው ስለ ቂጥ ነው። ሐዲሱ የሚያወራው ስለ ሌላ ነገር ነው። መልካም። እሺ ይሄ እፎይ እኮ አስቸገረን። አንተ እፎይ የሚታርክ አንተ እየበጠበጥክ ነው። የከፈትኩት ይሄ
እሺ ዊዝ አህመድ ስድቡን ነው ትከተሉት እንጂ እውነታውን እኔ ራሱ አቃጥሎ ሊደፋኝ ነው። ቀጥል አንተ ይችኛዋን አንብብልኝ። ይሄ እኛ ምንም በእፎይ ራሳችሁ ተሸማቀቁ። ችግር የለም አዳምጠኝ። ከዚህ ጀምርና ይሄ ምን የሚል መጽሐፍ እንደሆነ ንገረኝ፣ አንብብልኝ። እንደዚህ እዚህ ድረስ ሰውየው ድረስ አንብብልኝ። ምን ይላል ይሄ? እስኪ ድምፅን ከፍ አይደለም። ለምን እኔ ቁርአኑን ክፈት ለምን አትከፍትም? እሱን ተው በቃ ችግር የለም። አይደለም ቁርአኑን ለምን መክፈት ፈራ? ቁርአኑን ክፈት እስቲ። ይኸው አንብበው። ይሄ ቁርአኑ አይደለም የላሚቱ ምዕራፍ ራሱ። አሁን ይሄ ምዕራፉ አይደለም ቁርአኑ አይደለም ክፍሉ 223ኛው አንቀጽ ነው። በነገራችን ተመለስ ነው እና እናንተ የምትከተሉት የእፎይን ስድብ ስለሆነ እፎይ የግለሰብ መጽሐፍ ያነብላችኋል። እውነት ይመስላችኋል? ቁርአኑን አልቀራም እንዴ ዊዝ አህመድ? ይሄ የቁርአኑ ክፍል ነው። ካላወቀው በአረንጓዴ ያለው ማለት ነው የቁርአኑ ክፍል ነው። ቁርአኑ ነው። እንደውም በቅርቡ እፎይ ሲሰልም ምን ይወጣችኋል እናያለን። እሺ ችግር የለም ትደግሳለህ። ለማንኛውም ይሄን አንብብልኝ። ዊዝ አህመድ አፍጥ ነው እባክህ። ግን ቀላዲ ከዚህ በላይ የተዋረደ ሃይማኖት በምድር ላይ አለ? እኔ አለ ብዬ አላምንም። ባለኝ እውቀት እንጃ ገና እንፈልጋለን። ከዚህ በላይ የተዋረደ የወደቀ አሳፋሪ ከልት በዓለም ነው እያልኳቸው ያለሁት አለ ብዬ አላምንም። ሰው ይሄንን ሃይማኖት እምነት አድርጎ የዘላለም ሕይወት የምወርስበት ነው ብሎ መቀጠሉ በራሱ ያሳስጋል። ነው። እንደምን አለ አብዲ ሬድዋን ቸራለህ ወይ? እንደምን አመሸህ? በተግባርማ ያው ሰው እየሰለመ እኮ ነው። እናንተ አላምን ብላችሁ ነው እንጂ። እሺ ሰላም ነው። ህዝቡ ሁሉ እየሰለመ ተቸገርን። እግዚአብሔር ይመስገን። ማለት መሬት ላይ ያለው ነገር ህዝበ ክርስቲያን ሰው የፈለገውን ወዶ መርጦ መከተል መብቱ ነው። በወሬ ብቻ በተግባር ሊናገረው ይገባል። እኔም ሀሳብ ነው። ቢሰልሙ ችግር የለብኝም። እዚህ ጋር ነገር ለማለት ሰው ሁሉ እየሰለመ ነው። መልካም ክርስቶስ ምን አለ? ማቴዎስ ወንጌል ምዕራፍ 7 ላይ ሐሰተኛ ነቢያት እንደሚነሱ ብዙዎችን እንደሚያሳስቱ ነገረን። ቴንኪው ክርስቶስ ያለው ነገር እውነት ሆነ ማለት ነው። ሐሰተኛ ነቢያት አንዱ ሙሐመድ ተነሳ፣ ብዙዎችን አሳሳተ ማለት ነው። እያሳሳተ ነው። በተቃራኒው ደግሞ ሙሐመድ ምን ብሏል? በመጨረሻው ቅያማ እየቀረበ ሰዎች ወደ እኔ ከሞትኩ በኋላ እምነቱ እየሳሳ እየቀነሰ እንደሚመጣ ነግሮን ነበረ። ሰዎች እስልምና እየበዛ ከሄደ፣ ሰዎች ወደ እስልምና እየገቡ ከሄዱ የሙሐመድ ትንቢት ሐሰት ይሆናል፣ የክርስቶስ ትንቢት እውነት ይሆናል። ቶፒኩ ላይ ፎከስ አድርጉ። ቀጥሉ። ያው ችግር የለም መብዛታቸው። በነገራችን በመብዛት ቢሆን ብዙ የሆኑ ነገሮች አሉ እዚህ ዓለም ላይ። አይ ሰው ይህኛው ግን እያገናዘበ ትክክለኛው መንገድ ይመርጣል። አያሳስብም አብድዬ። ያው ዋናው ሰው ውይይታችንም እሱ ስላልሆነ ብዙ ችግር የለም። ወደ ያነ የከፈትነውን የቁርአን አንቀጽ አይተዋል? አሁን ከልጅቱ ጋር ስታወራ ነው ሰማሁት። ኦኬ እሺ። በጀርባ በኩል እንዴት ነው? በመጸዳጃ በኩል ይፈቀዳል ወይስ አድርገው ያውቃሉ ሰሃቦቹ ምናምን ታውቃለህ? አይ በመጀመሪያ ደረጃ ቁርአኑ የሚለው ያው በዚህ ደረጃ አሁን አንተ ባልከው በመጸዳጃ በኩል አይልም። ግን ሰዎች የተለያዩ አይነት እንትን ሊኖራቸው ይችላሉ። ማለት ለምሳሌ ቁርአኑ የተቀመጠው አለ እና ትላልቅ ሰዎች ደግሞ ያን ቁርአን የሚያብራሩበት ወይ አለ። የሚያብራሩበትም አለ እንዴ። አሁን ለምሳሌ እፎይ ዝም ብሎ ተነስቶ ቢያብራራ አንሰማውም፣ አንቀበለውም አይደል አብዲ? ወይ ደግሞ እዚህ ሳሚ ይሆናል። ስለዚህ አሁን ከኋላ ሲባል ያው በአንተ እንዳልከው በመቀመጫ በኩል አይደለም ነው። ለምሳሌ ፖዚሽን ሊሆን ይችላል። አንሰማቸውም ይሉ አሁን እኔም ባወራውን ለምሳሌ የግል ወሬ ነው የሚሆነው። ስለዚህ አትሰማኝም፣ ችግር የለውም። አሁን ለማንኛውም አንቀጹ ይሄ ነው።
ከፈለግከው ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁን በፈለጋችሁት እውነት ድረሱ ነው የሚለው አንቀጹ። ይህንን እኔ አሁን ከከፈኩትን ሙፈሲር ልክፈት። ሙፈሲር የኔ እንዳይሆን ማለት ነው። ከፍተን የነበረው ሙፈሲር ማን እንደሆነ ምናልባት አንብበው። ተፍሲሩ ዳረል አሱዩጢ ይባላል። ተፍሲር ነው ጳላዲዮስ። አቤት ለምሳሌ አሁን አሱዩጢ ይባላል መልእክት። እሺ አብዲ አንዴ ቆይ፣ መልእክት ያሳልፍ ንፍቀድለት ሪድዋን። ቁርአኑ ክፍት ነው። አሁን ይሄ ልጁ ሲናገር ቁርአኑ በመቀመጫ በኩል አይልም ይላል ብሎ ሲናገር ነበር። እንደዛ ብሎ አይልም በመቀመጫ በኩል። እሺ ገባኝ። አይ እንዳይያዝ እንደዛ እንዳይታሰብ ነው። በመቀመጫ አይሁን የገለጸው ነገር የለም። ሴቶች ለእናንተ እርሾች ናቸው፣ እርሻችሁን በፈለጋችሁት ሁኔታ ድረሱ ነው የሚለው። ስለዚህ ጳላዲዮስ በመቀመጫ በኩል ማድረግ ይቻላል የሚል ነው አይደል? ጳላዲዮስ አይደለም። እኔ ላቆም ነው። አንተ ስትናገር ቁርአኑ በመቀመጫ ይከለክላል ብለሃል፣ ግን ቁርአኑ በመቀመጫ አልከለክልም። ሴቶች እርሻዎች ናችሁ፣ በፈለጋችሁት ሁኔታ ድረሱ ነው የሚለው። ክፍት ነው። በመቀመጫም ሊሆን ይችላል፣ በሌላ በኩልም ሊሆን ይችላል። ይሄ በሙፈሲሮች ነው እየተያየ። ሴቶች እርሻዎች ናቸው ከተባለ በመቀመጫ በአፏ በማንኛውም ነገር አድርጓቸው ማለት ያስኬዳል አይባልም እኮ እንደዛ። ሊትራሊ መቀመጫ ክልክል ነው የሚል ቁርአኑ ላይ የለም። ከሌለ ደግሞ እናንተ በመቀመጫ በኩል ብሎ ማውራቱ አግባብ ነው። እኛ ያለው ማስረጃ አምጥተን ነው እንጂ ቁርአኑ ይከለክላል፣ ቁርአኑ ይፈቅዳል። ኦኬ አንተ ሊትራሊ ቁርአን ይከለክላል ብለሃል። ቁርአን ላይ የሚከለክልበትን ልታመጣ አችልም። እንደዚህ አይነት ነገር አትበል። ለሌላዎች ሰዎች የምታስተላልፈው መልእክት ምንድነው? ቁርአኑ እንደከለከለ እንደጻፈ በመቀመጫ አትጠቀሙ ብሎ እንደጻፈ አድርገን የተናገርከው እንደዛ ነገር የለም ቁርአኑ ላይ።